ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እስኪ ዛሬ የምኖርበትን አካባቢ ላስጎበኛችሁ። አሁን እኔም ዱባይ ነኝ ያለሁት እላለሁ ማለት ነው። እኩል ዱባይ ከሚኖሩት ጋር አያችን የኖርበት አካባቢ እንደዚህ ነው። ማርያሙ ትለኝ ትዝ ይለኛል እዚህ ላይ እናቴ ከብቶቹን ይዘሽ ነይ የምትለው ማለት ነው። ቤቱ ብቅ ብላ ወንዟ ስናጠጣ ይሄ አፈር መሆኑ ነው እንጂ የኛ ሜዳ መሆኑ ነው እንጂ ያ ነው ትዝ የሚለኝ ማለት ነው። አያችሁት ይመስላል። እንግዲህ ፎቅ ላይ ሁለተኛ ፎቅ፣ ሶስተኛ ፎቅ፣ አራተኛ ፎቅ ላይ ሆናችሁ ዱባይ ነን እያላችሁ ፎቶ እየተነሳችሁ ትልኩ የእናንተን እያዩ እኛንም እኮ እኩል ዱባይ ናቸው ብለው የሚያወሩ ይኖራሉ ማለት ነው። ነገራችን ላይ ከቤት አሁን ቆሻሻ ላወጣው ወጥቼ ነው። ወደ ውጭ ወጥቼ ነው ለቆሻሻ መጣል ማለት ነው። ግቢዬንም ላስጎብኛችሁ። ባይሆን እዚህ ግቢ ርካሽ ነው። ግቢያቸው ተጉዛቸው አጨርሱት። ቆሻሻዬን ጥዬ ያስቀመጥኩኝ እዚህ ጋር ማግሪብ አዛን እያለ ስለሆነ ማግሪብን ሰግደን እንመለሳለን ማለት ነው። ይሄን አበባ ግን የሚያውቃለ የምን አበባ ነው? ይሄ አበባ መቼም አረብ ሀገር ያላችሁ አይጠፋችሁም ብዬ አስባለሁ። እኛ ሀገር እንኳን ያለ አይመስለኝም። ይሄ በጣም አሪፍ ነው። ለደም ለብዙ አይነት ይጠቀሙታል አረቦች። ከራክ ይሉታል፣ አፍልተው ማቀዝቀዘው ይጠጡታል። በውሃም ተዘፍዝፎ እንደ አሲር ይጠጣል ማለት ነው። እንግዲያ ሲመጣ ምናምን ስራዬ ብለው ይሰሩታል። በጣም ነው የሚያምረው። ጽጌረዳ አበባ ይመስላል። ጠንካራ ነው። ይሄ ቅርፊቱ ነው የሚሉት የሚጠቀሙ ሲደርቅ ማለት ነው። ይህን ይመስላል ጫካችን። አያችሁ ልብስ ራሱ ነው የሚሰጠው። እኩል ዱባይ ኖርን እንላለን እኛም እኮ እንግዲህ እድላችን